ባሩክ ከሁሉም ሰው መጀመሪያ ቀድሞ ለምን ቤሊንን መቅረብ ፈለገ? ምናልባት አቶ አምነን በጣም ስለሚያፈቅራት እና ስለሚወዳት ስለሚያውቅ በዚህም የሚፈልገውን ነገር ለማግኘት ይመስለኛል። ባሩክ አሁን ወደዛ ቤት የመጣው የሞርዚና ልጅ ሆኖ ነው። በዚህም ደግሞ በጣም ተበሳጭቷል። ከልጅነቴ እስከ እውቀት ተደባበቄ ማደጉ ስልችትና መረረ ብሎኛል። ስለዚህ የኔ የሆነ ነገር ሁሉ አሁን ላይ ሊሰጠኝ ይገባል። አቶ አምነት ተንደላቆ ሲኖር የነበረው ህይወት እንዳለ አሁን ላይ የኔ ነው መሆን ያለበት በማለት ወይዘሮ ሞርዚናን ከዛ ድርጅት እኩል ነው የምካፈለው። እንዲሁም ደግሞ ልክ እናቴ ስትወርስ ወይም ደግሞ ስትሞት እንግዲህ ውርስ የሚባል ነገር አለና ያንን ነገር ለመካፈል እና እኩል ለመውሰድ ነው የመጣሁት ከዚህ ቤት። ስለዚህ የተወሰነ ጊዜ ነው የምሰጥሽ ብሏታል ሞርዚና እንድታስተካከልለት እና የድርጅቱ አዲሱ መሪ እና እንዲሁም ደግሞ አዲሱ አስተዳዳሪ እንዲሁም ደግሞ አለቃ ሆኖ እንደሚገባ ለሞርዚና ነግሯታል። ሞርዚናም ይህንን ነገር ሲነግራት በጣም ነበር የደነገጠችው። ምክንያቱም ምንድነው እንደዚህ የሚያስቸኩል? በአንድ ጊዜ እኮ የሚሆን ነገር የለም። እንደው ልጁ ምንም የሚያውቀው ነገር የለም። አቶ አምነንን አትጉደው፣ በጣም ምስኪን እና የዋህ ልጅ ነው፣ ስታውቀው ይገባሃል እና እባክህን እያለች እየለመነችው ነው። ነገር ግን ባሩክ እኔ አይመለከተኝም፣ ስለሱ ግድ አይሰጠኝም። እኔ ተደብቄ ከሰው ቤት በማድርበት ተደብቄ ምግብ በምበላበት እና ድግስ እንኳን መሄድ በማልችልባት ጊዜያቶች እሱ ግን እንደፈለገው ወጥቶ እየተሽከረከረ ነበረ። ስለዚህ እኔ የኖርኩትን እያንዳንዱ ዋጋ አስከፍለዋለሁ ነው የሚለው። እንግዲህ አምነን ይህንን ነገር አላወቀም። አምነን በእርግጥም ወንድሙ እንደሆነ ቢያውቅም በጣም ደስ ብሎን ነበረ። ግን ይህንን ቃል ከሰማ ከሃዲ ናቸው ብሎ ጭራሽ እናቱም የሚወዳትን ያክል የሚጠላት ይመስለኛል። በተለይ ደግሞ ትክክለኛ ከእናቱ ልጅ የተወለደ እንደሆነ ካወቀ እንዲሁም ደግሞ ይህ ሁሉ በደል አድርሳበት እንደሆነ ካወቀ ምናልባትም ለምን እንደዛ አደረግሽ ብሎ እናቱን ሊቆጣት፣ እናቱን ደግሞ በህይወት ብትኖርም ራሱ የሚቆጣ ይመስለኛል እንደኔ ሳስበው። ግን ደግሞ ባሩክ እዛ ጋ የልጅነት ነገር ያሳለፈው ነገር እንዳለ ሆኖ መበቀል የለበትም ብዬ አስባለሁ። ግን ደግሞ ከጎን ሆኖ ሊያበረታታ ይገባል። እናም ደግሞ መዋሸት ሰልችቶኛል ነው የሚል ነው። ህይወት ብዙ ነገር ፈትናኛለች እያለም ነው። እዚህም ነው እንግዲህ ቀርቦ ቤሊንን ከሁሉም ሰው መታወቅ የፈለገውና እሷን ደግሞ የሚወዳት ከሆነ እና ተፎካካሪ ሆኖ ከወሰደበት በእርግጠኝነት አምነን ሊጎዳ ስለሚችል በዚህ ጉዳይ የሚፈልገውን ነገር እያገኘ ይመስላል። በሌላ በኩል ቤሊን አቶ አምነን ከዚህ በኋላ በህይወት ምንም አይነት ቦታ የለም፣ ስለዚህ በምታደርጋቸው ስራዎችና እንቅስቃሴዎች መካከል ጣልቃ አልገባብህም፣ የፈለግከውን ኑሮ መኖር ትችላለህ እና ሚስትም ተንከባከባት በማለት ነግረዋለች ማለት ነው። እንዲሁም አሁን ወይዘሮ ሴማ ከሰጠቻት ስልጣን አንጻር ማሪያ ልክ ራሷን እንደሚስት አድርጋ እየቆጠረች ነው። አቶ አምነን ይህንን ነገር ባያውቅም እንዲሁም ደግሞ ባይፈቅድላትም ኑሮ እንደዛ አትንጠራራብኝም ነበረ። ስለዚህ እኔ ከህይወታቸው እወጣለሁ እና ከአሁን በኋላ እኔ በሱ ምን ያክል ተፈላጊ ነኝ፣ እንዲሁም ደግሞ እንዴት ነው ማሸነፍ የሚችለኝ፣ ሰዎች እኛ ካራቅናቸው ቦታችን አያውቁትም በማለት የወሰነችው ውሳኔ በጣም ገራሚ ነበረ። እናም እየወደደችው ከአምነን ለመለየት ተገዳለች ማለት ነው። ይሄ ነገር ደግሞ ጥሩ ነው ብዬ አስባለሁ። ምክንያቱም አምነን ወደ እሷ እንዲሄድ ይጋብዛታል ማለት ነው። ከሸሸችው እውነትም በቃ እንደተወችው ምናምን ይሰማውና እንደ አዲስ ሊቀርባት ይችላል። ማርያንም ሊያርቃት ይችላል ማለት ነው። ስለዚህ ማርያ አሁን ላይ ባይወደኝና ባይፈልገኝ ኑሮ አያስጠጋኝም ነበር እያለች ነው ራሷን የምትጎርረው። እናም ቤሊን እያለቀሰች በነበረበት ሰዓት ባሮክ ገብቶ ለምንድን ነው የምታለቅሽው ብሎ ምክንያቷን ሊጠይቃት ቀርቦም ነበረ። በዛ ምክንያት የተነሳ ደግሞ ምንም አይደል አሞኝ ነው ብላ ዋሽተዋለች። ለማንኛውም ትናንሽ ነገሮች ይህን ያክል ከባድ መስለው ሊታዩሽ አይገባም፣ ጠንከር በይ እያለ በጣም በራስ መተማመን የተሞላበት ንግግር እና ጥሩ የንግግር ችሎታ ስላለው አሳማኝ የሆነ ነገር ነግሯት ይሏል። ቤሊንም አልተቻለችም። ምክንያቱም ታዲያ እኔ የኖርኩትን ኑሮ ኑረሽ ወይም ደግሞ አውቀሽኝ ቢሆን ኑሮ ይህች ትንሽ ችግር አትባልም እያልሽ ነው ወይ በማለት ይነግራታል ማለት ነው። በዛ በኩል ለማንኛውም ቻው ብሎ ነበር የወጣ እና ተመልሶ ወደ ጠረጴዛ ነው የተቀመጠው። ቤሊንም ተረጋግታ ወደ ታች ወረደች ማለት ነው። እናቷ ምንንም ሄዶ ሲጠይቃት በቃ እንደማትፈልገው ተነግረዋለች። በዛ ምክንያት ደግሞ እሺ ይላል። ከዛ ቆየት ብሎ ደግሞ ማርያ እነሱ ሆኖ ከክፍል ያስጠሯት። የሚገርማችሁ ነገር ጠርታችሁ የነበር ምን ፈልጋችሁኝ ትላቸዋለች ማለት ነው። ከዛ እንዴት ነው ወንድሜ በመምጣቱ የተከፋሽ ትመስያለሽ እንዴ ነበር ያላት አቶ አምነን። በዚህ ንግግር ደግሞ ይበልጥ ተሰማት። እንደዛ ማለት አልነበረበትም። እሷ የተሰማት ሌላ ነው፣ እሱ ደግሞ ያሰበው ሌላ ነው። ስለዚህ ምንም እየገባው እና እየተግባቡ አይደለም እዚህ ጋር ቤሊና አምነን እና ለማንኛውም ወንድም ስለመጣ በጣም ደስ ብሎኛል ስላንተ እንጂ ምንም ያስከፋኝ ነገር የለም ትለዋለች እና
ማርያ ራሱ ልታናግራት ስትሞክር መንገዷን ዝግት እያደረገችባት ነበር፣ በአራት ነጥብ ማለት ይቻላል። ደስ ብሎኛል፣ እንኳን ደስ አላችሁ፣ መልካም ቀን እያለቻት ሁላ ምንም አይነት እድል እና ልትመጻደቅባት የነበረውን እድል ሁላ አልሰጠቻትም ማለት ነው ማርያ። ስለዚህ ጥላት በመሄዷ ይበልጥ ተበሳጭታ ወደ እናት ዛራ ሄደች እና እዚህ ቤት እኔ ንግስት ነኝ፣ ግን ደግሞ ያችልሽ በጣም ማነዳኛለች፣ ምንድን ነው ነገሯ በማለት ትናገራለች ማለት ነው። ነው አዎ ትላታለች። ለማንኛውም ስራ ላይ ትልና ዛራ ወደ ስራዋ ትሄዳለች። ሌላ በኩል ሞርዚና በጣም እያሰበች ነው ያለችው። ኪችን ቁጭ ብላ ነበረ። በዛ አጋጣሚ ዛራ ሄደችና እንደው ምኖች ነው እዚህ ጋር ኪችን የተቀመጥሽው ስትላት ነገሮቹ በጣም ተደራረቡብኝ እና ብቸኝነት እስከዚህ ውስጥ ልደበቅ ብዬ ነው ትላለች። እና ደግሞ በተለይ ደግሞ ይህን ያክል ዓመት ልጁን ደብቄ ነው ያሳደግኩት እና ብቻውን ነው ያደገ እና ጥሩ ሰው ነው፣ ለዛም ነው ስነ ስርዓት ያለው እያለች እየተናገረች ነበረ። ዛህራም በዛ መካከል ሞርዚና የአንቺስ በጣም ጥሩ ነገር ነው፣ ቢያንስ እንኳን ልጅ አለሽ፣ ምንም ቢሆን ልጅሽ ነው ያሳደግሽው ልጅ ነው እና ችግር የለውም ደብቀሽ ብታሳድግም ትላታለች። እኔ ያለው እንጂ እንዳንቺ ያልሆንኩ ትላታለች። ምንድን ነው ስትላት የጠፋች ልጅ አለች ትላታለች። እና ቤሊን በእርግጠኝነት አሁን የዛራ ልጅ ናት ብዬ አስባለሁ። ቤሊንም እናቷ የት እንዳለች አታውቅም፣ ዛራም ልጇ የት እንዳለች አታውቅም ማለት ነው። ምናልባት እንግዲህ የሚቀራረቡትም እንዲሁም ደግሞ በጣም የሚዋደዱትም ለዚህ ሊሆን ይችላል። የሚታወቁ እናትና ልጅ ናቸው በእርግጠኝነት። ዚናም ይሄን ነገር ስትሰማ በጣም ነበር የደነገጠችው። በድጋሚ ባሮክም አግኝቷት ቤሊን አወርታለች። በእርግጠኝነት የሆንሽውን ነገር በራስሽ ፍላጎት መተሽ ትነግረኛለሽ በማለት ሳያስገድዳት ጥሏት ይሄዳል ማለት ነው። ከሁሉም ነገር በፊት እሷን መቅረብ የፈለገ አቶ አምነን ብቻውን ቁጭ ብሎ እያሰበ እያለ ወንድሜ ደህና ነው የምላግዘ ይለዋል። በሀሳብ ይጀምሩ እና የሆነ ሰው አለ የምፈልገው እና ከህይወቴ ላስወጣው እያልኩ ነው ይለዋል። እንግዲህ ከራስ ጋር ጦርነት ነው በማለት ነገሩን ሽምጥጥ ያደረገውና ጨዋል ማለት ነው። ቤሊንም ተፋፋ ብላ እንግዲህ ሰሞኑን እየወጣች ነው ያለችው ከቤት። አምነንም ያያል፣ ወዴት እንደምትሄድ ግን አያውቅም። ግን እሱ የሆነ ሰው እንደምታገኝ ምናምን አድርጎ ነው የሚስላት። ማማቾች ወደ ውስጥ ሲገቡ ይገናኙና የሆነ ቦታ ሊሄድ ነው ትለዋለች። እንከተልሽ ሲላት አልፈልግም በማለት ባሮክና አምነን እንዳይከተሏት አድርጋ ነበር ብቻዋን ሄደችው እና ከዛ ውብ ቦታ ግን ያው ጁሊያ ነበረች እና ለጁሊያ ሁሉን ነገር እያማከረች ነው። የሚገርማችሁ ከዚህ በኋላ አልፈልገውም፣ በወደውም እኔ ብዙ ነገር አድርጌያለሁ፣ ብዙ ዋጋ ከፍያለሁ ለሱ ስል፣ ግን ደግሞ እሱ እኔን እያየኝ አይደለም፣ ሁልጊዜ ሌሎች ነው የሚንከባከብ ይላል። አቶ አምነን ምንድን ነው ያለው? ሁልጊዜ አንቺ የምታደርገውን ነገር እኔ የማደርጋለሁ ይላል። ሰው እልህ ውስጥ እየገባች ነው ይላታል። እልህ ውስጥ የሚገባው እኮ ራሱ አምነን ነው። ግን በነገራችን ላይ እንዳሁንማ ከባሩክ ጋር ሆና ማለት ነው ቅጥል ብታደርገው በጣም ጥሩ ነበረ። በፍቅር ቢቀና ጥሩ ነው። እሷን እንዳስቀናት ማስቀናት ነበረባት ቤሊን። እና ጁሊያ እየመከረቻት ነው። አይዞሽ ተረጋጊ፣ አቶ አምነን እንደዛ ማድረግ የለብሽም፣ ይወድሻል፣ ያፈቅርሻል፣ ፍቅር እንደዛ አይደለም እያለች እየመከረቻት ነው። እርሲም እንግዲህ ስትወጣ አግኝታት እዚህ ቤት የመጣ ሰው አለ እንዴ ብላ ስትጠይቃት እንግዲህ የአምነን ወንድም መጥቷል ትላታለች። ከዛ ቤሊን ጋር ያው አንዳንዴ ፈታ ታደርገኛለሽ፣ አንዳንዴ ደግሞ ለሰው ማወቅ ያለሽን ጉጉት ሳይ በጣም ነው የሚደብረው እያለቻትም ነበረ። እናቱም ቁጭ ብላ ማማት ጀመረች። ባሮክም ስለዛ ቤት ማወቅ ፈለገና አንዳንድ ጥያቄዎች ስጠይቃን ነበር። ሀሜቷን ቀጥላለች። የእናት ዛራ ልጅ ማን ትሆናለች ብላችሁ ታስባላችሁ?